ቤቲ ማሳጅ የሚባለው? አዎ እዚህ ነው። ስንት ስራ መሰለህ እዚህ ቤት የሚሰራው? ማሳጅ እያሉ ስንት ስራ መሰለህ የሚሰራው? ስንት ጉድ ነው የሚሰራው? አሽሎ ስንቱ ማለት ትዳር መሰለህ ባለጉት። ሰላም ነው አባት? ቤት ይባላል። ናቲ ይባላል። ምን አትፍተን ነው አለቃ? እዚህ ሰፈር እናንተ መጥፎ ነገር ነው የሚወራው። እዚህ ማሳጅ ውስጥ ሌላ ነገር ነው የሚሰራው ይላሉ፣ ግን አይመስልኝም። እናንተን የመሰለ ቆንጆ ሸበላ ስናገኝ ላንሰራ ነው እንዴ? እና ማን ያሸገብኝ? እናንተ ናችሁ? እኔ አይደለም እሱ ራስ አይደል እንዴ ያሽጋልኝ አለቃ? ማ አንተ ናስ ላቶ እና እኔ እናንተ ውስጥ ገብተን እናውራ። እስከዛ እናውራ። አሁን አግባ። እኔ እመጣለሁ። የት? እናንተ ጋር ገባለሁ። የምን ገባው? ውስጥ ገባለሁ። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ማነው ደግሞ? እኔ እንጃ አዲስ አስተማሪ ነው መሰለኝ። አሎ አንተ እዛ ጋር ምን አባ ነው ክፍልስ ኮፍያ የምታደርገው? አልቆ ወደዛ። ማንን ነው የሚያወራው? ኧረ ናቷ ስላንቺ ያውቅም መሰለኝ የሆነ ነገር በይው። አባ ስለኔ አታውቂም ምናምን ነው እንዴ? ማን አባ ነው? ለግቢው አዲስ ኮንክ ናቷ እስካንቺ ይባላል። የዳይሬክተሩ ልጅ። እስቲ ቾክ ከየት አለ? ውይ ቾክ መያዝ ረሳው። ቁርስን ረስተሃል? ምን ያስቃል? እስቲ ያሳቃን ነገር ለኛም ንገረንና እኛም እንሳቅ። ደግሞ ምንድነው ጋውኑን አቆልፍም እንዴ? ምንም እኮ አስተማሪ አይመስልም። ቆይ እኔ እነዚህን አስተማሪዎች ምን ባረካቸው ነው የሚሻለው? ናቷ በቃ ተረጋጋ። ትሰማለህ? ነገ ላይ ሳትይዝ እንዳመጣ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አቃጥላችሁ ልደፍር ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኞች ተረጋግተን ስናወራን መፍትሄ ላይ ምን ደርስ እንዴ? ትናንት የ50 ብር ካርድ ሞላው። እሺ ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ ከዛ መጨረሻ ላይ ዋለ 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ። ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልህ ደመኛ ዝጋፍ ባልሰራልህ። እሺ እስካሁን ያወራውን ድምፅን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስባረር አምባለጌ። ይኸውልህ ደመኛችን እኔ እኮ ስቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረ ጎዳና ለጎዳና ስንከራተት ይገባል። ኧረ ደመኛችን አሁን እኔን ከስራ ማስባረር ምን ይባላል? ቴክኖሎጂ። ውይ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ለምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትሽ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ ምን ነው አፎትን ከፈቱ ደመኛችን። ስሞትም አልበል። ቤቲ አንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ፣ ጋናም ግቢ። እኔማ ጋናም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ክቡር ዳኛ አሁን እኔ ሰውዬ እንዲታሰርኝ ነው የምፈልገው። ምን አድርጎ ነው? ስራው ሴቶችን መግረዝ ነው። ምን እውነት ነው ተከሳሽ? አዎ ክቡር ዳኛ። አዎ ለምንድን ነው የምገርዘው? እንጀራዬ ስለሆነ ነው። ወንጀል እንደሆነ አታውቅም እንዴ? አዎ ክቡር ዳኛ፣ ግን የሴት ልጅ በጣም ዘርፈ ብዙ ጥቅሞች አሉ። ዝም በል። ምንም ጥቅም የለውም። አንተ ወራዳ ልክስክስ ሌባ ሰው ስለሆንክ አትይ። አይኔ ይጥፋ። ይኸውልህ ክቡር ዳኛ፣ ሴት ልጅ ስትደርግ ትረጋጋለች፣ ጨዋ ትሆናለች፣ እንዲህ አትቅለበለብም። ዝም በል። አንተ የመጨረሻ ወራዳ አሳማ ሰውነ ሰፈሩ ያቅላል፣ ሀገሩ ያቅላል፣ ስድነ። አዩዋ ክቡር ዳኛ፣ የግርዛት መቅረት ጉዳቱን ስሎት ላይ እንዲጮሃል ክቡር ዳኛ ይጮሃል። ቆይ አንቺ ተረጋጊ። ከሆነ ባለ እንዴት እንዳጮህ? አዎ ምንድነው የተወሰኑ ጥቅሞች አሉት። በእርግጥ ግን ጉዳት ነው ባናልከው። አንተ ራሱ ምን ዳኛ ነውስ ምንድነው? ጉቦ እንደለመድክ እንደው ፊት ራሱ ያስታውቃል። ሌባ አጭበርባሪ። አትይኝ ደግሞ አይን ይፍሰስ። ሁለት ሌቦች ደግሞ ገጠማችሁ ስታስጠሉ። እናንተማ የተራሱ ሲያስጠላ። ይሽ አይ በቃ ግረስ ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው? መጥፎ ዜና የወለድሽው ሰው ሳይሆን ኤሊያን ነው። በስመ አብ። ታዲያ ምንድነው ጥሩ ዜናው? ሞቷል። ኧረ ይሄን ቪዲዮ ኧረ እባክህ ለቅሶ ቤት ያለ ነው። እርገጠው ሙሽራ ምንድነው? ፈገግ በል እንጂ ሙሽራው ፈገግ በል። ምንድነው ፈገግ የምለው? እያገባው እኮ ነው።